ብዙ ሰው ባንክ ሲባል አንድ አይነት ይመስላል። ነገር ግን በኮመርሻል ባንኮችና በኢንቨስትመንት ባንኮች መካከል ያለው ልዩነት ሰማይና ምድር ነው። ጭራሽ የማይገናኝ ይመስላል። ኮመርሻል ባንኮች ያው እንደምናውቀው ሁላችንም የምንጠቀምበት ባንክ ነው። ዲፖዚት የምናደርግበት እንዲሁም ብድርም ስንፈልግ ብድር የምንበደርበት ባንክ ነው ኮመርሻል ባንኮች የሚኖሩት ያው ከኛ በሚሰበስቡት ዲፖዚት እና ከኛ የሰበሰቡትን ዲፖዚት ለሌሎች በማበደር ከኛ ለሚት ኢንተረስት ነው የሚኖሩት። ኢንቨስትመንት ባንኮች ግን አሰራራቸው የተለየ ነው። ኢንቨስትመንት ባንኮች ትልቅ ኩባንያዎች እንዲሁም መንግስት በቢሊዮን የሚቆጠር ካፒታል እንዲሰበስብ እርዳታ የሚሰጡ ተቋማቶች ናቸው ኢንቨስትመንት ባንኮች የሚባሉ። በዋናነት ኢንቨስትመንት ባንኮች ሶስት ዋና ተግባራቶች አሏቸው። የመጀመሪያው ተቋማቶች ወይም መንግስትም ሊሆን ይችላል ፕሮጀክቶቻቸውን ለማስጨረስ በጣም ብዙ ብር ሲያስፈልጋቸው ገንዘብ ሲያጥራቸው ኦንሊ ኦፕሽናቸው ለህዝብ አክሲዮን መሸጥ ሊሆን ይችላል። ያኔ ለመጀመሪያ ጊዜ ለህዝብ አክሲዮን ኦፈር ሲያደርጉ ኢኒሻል ፐብሊክ ኦፈሪንግ ይባላል። ለህዝብ ለመጀመሪያ ጊዜ አክሲዮኖቻቸውን ለህዝብ ሲያቀርቡ ኢኒሻል ፐብሊክ ኦፈሪንግ ይባላል። በዚህ ጊዜ ኢንቨስትመንት ባንኮች የአክሲዮን ዋጋውን ይተምናሉ። የአክሲዮን ዋጋውን ይተምናሉ፣ ሂደቱን በዘው ይቆጣጠራሉ ማለት ነው። ሁለተኛው ዋና ተግባራቸው መርጀር ኤንድ አኩዊዚሽን በሚኖር ጊዜ የተቋማቶችን ዋጋ መርጅ የሚያደርጉት ተቋሞች ዋጋ ይተምናሉ፣ ቫሉዌሽኑን ይሰራሉ ማለት ነው። የቫሉዌሽን ሂደቱ ይሰራሉ። ምሳሌ ኤ የሚባል ተቋምና ቢ የሚባል ተቋም አንድ ላይ መርጅ ለማድረግ ሲፈልጉ ኤ ምን ያክል ያወጣል፣ ቢ ምን ያክል ያወጣል የሚሆን የሚተምንልን ኢንቨስትመንት ባንኮች ናቸው። ሶስተኛው ተግባራቸው የፋይናንስ አድቫይዘሪ ሰርቪስ መስጠት ነው። ምሳሌ አንድ ተቋም ምን አይነት መንገድ መከተል እንዳለበት እየሄደበት ያለው መንገድ ትክክል እንዳልሆነና ማስተካከል እንዳለበት የፋይናንስ የምክር አገልግሎት ይሰጣሉ። ኢንቨስትመንት ባንኩ በጣም ሰፊ የሆነ ጥቅም ነው ያላቸው እና በተለይ ለዚህ አሁን ሀገራችን ውስጥ ለገባው የአክሲዮን ገበያ በጣም ትልቁን ሚና የሚጫወቱት ኢንቨስትመንት ባንኮች ናቸው ማለት ነው።